ዛሬ ደግሞ የአይ ሳውንድ ነው ይዤላችሁ የመጣሁኝ። ስለዚህ ሁላችሁም አብራችን ቪዲዮ እስከ መጨረሻው ታያላችሁ ማለት ነው። ዛሬ አይ ሳውንድን በመጠቀም የእንግሊዝኛ ቃላትን በቀላሉ እንዴት ማንበብ እንደምንችል አሳያችኋለሁ። ስለዚህ እስከ መጨረሻው ቪዲዮውን ተከታተሉት። ሳውንድስ ኦፍ አይ የአይ ሳውንድን ነው ዛሬ ይዤላችሁ የመጣሁኝ። የአይ ድምፅ ማለት ነው። ሳውንድስ ኦፍ አይ ወይም ደግሞ የአይ ድምጾች የአይ ድምጾች ነው ይዤላችሁ የመጣሁኝ። አይ ሁለት አይነት ድምፅ አላት። አይ በካፒታል አይ ወይም ደግሞ በስሞል አይ ሁለት ድምፅ አላት። ሾርት ሳውንድ እና ሎንግ ሳውንድ። በሎንግ ሳውንድ በሾርት ሳውንድ ምን ተብላ ትነበባለች? ኢ ሾርት ሳውንድ ኢ። ሎንግ ሳውንድ አይ ተብላ ትነበባለች አይ። ስለዚህ ሁለት ድምፅ ነው ያላት። ሾርት ሳውንድ፣ ሎንግ ሳውንድ። በሾርት ሳውንድ ኢ፣ በሎንግ ሳውንድ አይ ብለን እናነባታለን ማለት ነው። በምሳሌ እስኪ በሾርት ሳውንድ ለምሳሌ በሾርት ሳውንድ ኤች አይ ቲ። ብዙ ጊዜ አይ በሁለት ኮንሶናንት በምትመጣበት ጊዜ አይ ብቻ አይደለም አምስቱም ቫውሎች ኤም፣ አይም፣ ኦም፣ ዩም በሁለት ኮንሶናንት መካከል ከመጡ በሾርት ሳውንድ ነው የምናነባቸው። በተመሳሳይ ይሄም ኤች ኮንሶናንት፣ ቲ ኮንሶናንት በሁለት ኮንሶናንት መካከል አይ ስለመጣች ሾርቷ ማናት? ኢ። ስለዚህ ሂት ብለን ነው የምናነበው። ሃይት ሳይሆን የሚባለው ሂት በሶስተኛ ፊደል ሂት ትርጉሙ ምንድነው? መምታት ማለት ነው። መምታት ሂት። እሺ ሌላ ምሳሌ አሁን እንዴት ነው ብለን አነበውለን? ይሄ ቢኢት በሶስተኛ ፊደል በቢ እናነባለን ማለት ነው። ቢት የኮምፒውተር ቋንቋ ነው። ለምሳሌ ሌላ ኤስአይቲ ሲት ብለን ነው የምናነበው። ሲት አሁንም በሶስተኛ ፊደል። ሲት ማለት ምን ማለት ነው? መቀመጥ ማለት ነው። መቀመጥ ሲት ዳውን በሚለው ነው ብዙ ጊዜ የምናውቀው፣ ግን ያው ሲት ማለት መቀመጥ ማለት ነው። እሺ ሌላ ምሳሌ ላሳያችሁ። FISH አሁን ይሄ ምን ብለን ነበር? ፊሽ ማለት አሳ ማለት ነው። አሳ ፊሽ። ሌላ ምሳሌ ልስጣችሁ። MILK ይህም በተመሳሳይ ሚልክ። በነገራችን ላይ አይ በሁለት ኮንሶናንት መካከል ብቻ ሳይሆን ከሁለት ኮንሶናንቶች ቀድማ ከመጣችን በሾርት ሳውንድ እናነባታለን ማለት ነው። ለምሳሌ አሁን ይሄ ኤስ ኮንሶናንት፣ ኤች ኮንሶናንት ከሁለት ኮንሶናንት ቀድማ አይ መጣለች። ስለዚህ በዚህ ጊዜ በምን እናነባዋለን? በሾርት ሳውንድ ኢ። ስለዚህ ፊሽ ብለን እናነባዋለን። በተመሳሳይ ኤል እዚህ ጋር ኮንሶናንት ኬ ኮንሶናንት ከሁለት ኮንሶናንት ቀድማ አይ ስለመጣች በሾርት እናነባታለን ማለት ነው። ሚልክ ብለን እናነባዋለን ማለት ነው። ሚልክ ማለት ወተት ማለት ነው። ወተት። ሌላ ምሳሌ ልስጣችሁ። ሌላ ምሳሌ RING ይህን ብለን እናነባዋለን። ሪንግ። በተመሳሳይ ኤን ኮንሶናንት፣ ጂ ኮንሶናንት ከሁለት ኮንሶናንት ቀድማ አይ መጣለች። ስለዚህ በሾርት እናነባታለን። ስለዚህ ሪንግ። ሪ በሶስተኛ ፊደል ሪንግ ማለት ነው ቀለበት ማለት ነው። ቀለበት። ስለዚህ ልክ እንደዚህ እያደረጋችሁ የአይን ሾርት ሳውንድ ሌላ ምሳሌ እየሰጣችሁ ማንበብ ትችላላችሁ ማለት ነው። ባጭሩ በዚህ ነው እንግዲህ በእነዚህ ቃላት ካሳየኋችሁ ይበቃል ማለት ነው። ሌላ በምን እናያለን? በሎንግ ሳውንድ በረጅም ድምፅ እናያለን ማለት ነው። እሺ በሎንግ ሳውንድ ስናይ ለምሳሌ
ቲ አይ ኤም ኢ። አሁን በሎንግ ሳውንድ ስናነብ ኢ መጨረሻ መጣለች። ያው ኢ ከሷ ቀድሞ ኮንሶናንት ኤም አለ፣ ከሷ ቀድሞ አይ አለ። በዚህ ጊዜ ችኛዋ ኢ ሳይለንት ሳውንድ ወይም ደግሞ ድምፅ አልባ ሳይለንት ትሆናለች። ሳይለንት ሳውንድ ወይም ድምፅ አልባ ትሆንና ይህን በምናነበዋለን በሎንግ ሳውንድ። የሎንግ ሳውንድ ማን ነው? አይ። ስለዚህ ምን ብለን ነው የምናነበው? ታይም ተብሎ ይነበባል ማለት ነው። ታይም በስንተኛ ፊደል በአማርኛ? በአራት። ታይም አይ የሚል ድምፅ አለ። አይ ስለምትዋጥ ነው። አ ስለምትዋጥ ታይም ማለት ማለት ነው ጊዜ ማለት ነው። ጊዜ በአማርኛ ሲተረጎም በዚህ እግረ መንገዱን አማርኛውንም እያየ ነው ስለሚሄድ ማለት ነው። እናንተም እግረ መንገዱን የቃላቱን ትርጉም እንድታውቁ ማለት ነው። ለምሳሌ ሌላ LIKE ይህም ብለን አነባዋለን። በተመሳሳይ ላይክ በአራተኛ ፊደል ላይክ ማለት መውደድ ማለት ነው። መውደድ ላይክ መውደድ። በነገራችን ላይ ቪዲዮውን እስካሁን እያያችሁ ከሆነ እስካሁን ሰብስክራይብ አላደረጋችሁም? ላይክ አላደረጋችሁም? ፕሊዝ ሰብስክራይብ ኤንድ ሼር ኤንድ ላይክ አድርጉኝ እንድበረታታ ማለት ነው። ወደ ቪዲዮ እንመለስ። እሺ ስለዚህ ይህንን ብለን እናነባዋለን። ላይክ መውደድ ነው ማለት ነው። ሌላ ምሳሌ ልስጣችሁ። ለምሳሌ RIDE ይህም በተመሳሳይ ራይድ ማለት መጋለብ ማለት ነው። መጋለብ ለፈረስ ነው የሚሆነው። ራይድ መጋለብ ለፈረስ ነው የሚሆነው ራይድ። ሌላ ደግሞ NICE ይህንን ብለን እናነባዋለን። ናይስ አይ የሚል ድምፅ አለው ማለት ነው። ስለዚህ ናይስ ጥሩ ማለት ነው። ናይስ ጥሩ በአማርኛ ጥሩ ማለት ነው። ናይስ። እሺ ሌላ NICE ናይስ ማለት ምን ማለት ነው? አይሚታት ኖ አይ ሜክ ኤ ሚስቴክ ናይን ለማለት ፈልጌ ነው። ናይን ማለት 9 ቁጥር ማለት ነው። ናይን 9 ቁጥር 9 ማለት ነው። 9 ስለዚህ እንደዚህ እያደረጋችሁ ሌሎችም ቃላት እናንተ መለማመድ ትችላላችሁ ማለት ነው። ሌላ ደግሞ ላሳያችሁ ከነዚህ ቃላት ወጣ ብዬ ማለት ነው። ሌላ ላሳያችሁ ከነዚህ ወጣ ብዬ። እሺ ለምሳሌ LIGHT አሁን ይሄ ጂና ኤች ይዋጣሉ። ሳይለንት ሳውንድ ይሆንና በምን እናነባዋለን ማለት ነው? በአይ በሎንግ ሳውንድ አይ። ስለዚህ ሲነበብ እንትን ነበር ላይት መብራት ማለት ነው። መብራት ላይት። እሺ ሌላ NIGT ይሄስ ምን ብለን እናነባዋለን? ናይት ማለት ማታ ማለት ነው። ማታ ናይት አይ በሎንግ እናነበዋለን ማለት ነው። እሺ ሌላስ? ሌላ RIGHT የኛውስ? ራይት ማለት ትክክል ማለት ነው። ቀኝ ማለት ነው። ብዙ ትርጉም ያለው ትክክል ማለት ነው፣ ወይም ቀኝ ማለት ነው። ራይት። እሺ ልክ እንደዚህ ነው ሲመጣ ምን ብለን እናነባዋለን? በሎንግ ሳውንድ አይ ላይት፣ ናይት፣ ራይት እያላችሁ ታነባላችሁ ማለት ነው። በሌላ ደግሞ እስቲ ላሳያችሁ። እሺ
ሌላ ደግሞ ላሳያችሁ። ሌላ ዋይ መጨረሻ ስትመጣ ለምሳሌ ኤም እንደዚህ አሁን ስናነበው ማይ ማይ ማአ ማአ አይ አይ የሚል ድምፅ አለው ማለት ነው። ማይ ማለት የእኔ ማለት ነው። ትርጉሙ የእኔ ማለት ነው። ማይ። ሌላ ለምሳሌ ሲ አር ዋይ አሁን የምንጥለው ነው ክራይ ነው የሚነበው። ክራይ 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 ማለት ማልቀስ ማለት ነው። ማልቀስ ማልቀስ ክራይ ክራይ። ሌላ ለምሳሌ ቲ አር ዋይ ትራይ። ስለዚህ ዋይ መጨረሻ ስትመጣ በደንብ ዋይ 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 መጨረሻ ስትመጣ በሎንግ አይ ትነበባለች ማለት ነው። በሎንግ አይ 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 ነው። ይቺ በነገራችን ላይ ብዙ ጊዜ ዋይ እንደ ቫውል ትቆጠራለች። አንዳንድ መጨረሻ ላይ ከመጣች አይ እንደ ቫውል እንቆጥራታለን። አሁን የእንግሊዘኛ ፊደላት ውስጥ 5 ናቸው ቫውል ብዬ ያስተማርኳቸው። ግን ዋይ በቃላት መጨረሻ ላይ ብዙ ጊዜ ስትመጣ እንደ ቫውል ታገለግላለች ይችላል ማለት ነው። ስለዚህ ይሄንን ስታዩት ክራይ ሲል ማይ ሲል ትራይ ሲል ዋይ መጨረሻ ነው ያለች። ስለዚህ እንደምን እንቆጥረዋለን? እንደ ቫውል እንቆጥራታለን። እንደ ቫውል ቆጥረን ግን በሎንግ አይ ነው የምናነባት እና ስናነባት አይ የሚል የሎንግ አይ ድምፅ ትይዘልናለች ማለት ነው። ትራይ ትራይ ማለት ትራይ ትራይ መሞከር ማለት ነው። መሞከር መሞከር። ፍላይ 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 አይ የሚል ድምፅ ነው ያለው። ፍላይ መብረር ማለት ነው። መብረር መብረር መብረር። ስለዚህ እንደዚህ እያላችሁ ሌሎችም ቃላትን መለማመድ ትችላላችሁ። በዚህ ምሳሌ ያሉትን ማለት ነው። ወይም ደግሞ በዚህ ምሳሌ ያሉትን ማመን ቀላል ይሆንላችኋል ማለት ነው። ሌላኛው ደግሞ አይ መጀመሪያ ስትመጣ ብቻዋን ይችን ራሱ ብቻዋን አይ ብለን ነው የምናነባት። ብቻዋን አይ አይ ብቻዋን በነገራችን ላይ ቃል ናት። አይ እኔ ማለት ነው። አይ ስለዚህ አይ ፊደልም ናትም ቃልም ናትም ማለት ነው። ስለዚህ አይ ማለት እኔ ማለት ነው። እኔ። ሌላ ለምሳሌ አይ መጀመሪያ ስትመጣ አይ ዲ ያ አሁን ስናነበው አይዲያ አይዲያ አይ አይዲያ አይዲያ ማለት ሀሳብ ማለት ነው። ሀሳብ አይዲያ አይዲያ። ሌላ ለምሳሌ አይ መጀመሪያ ስትመጣ አይቲኤም አይተን 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 አይተን። ስለዚህ እንደዚህ እያልን እናነባለን ማለት ነው። ሌላ ለእናንተ ኮሜንት ሴክሽን ላይ የምታስቀምጡት እሰጣችኋለሁ ማለት ነው። አንድ ቃል ያችን ቃል ምን ትላለች? ኤች አይ ጂ ኤች። እስኪ ታያችኋን በደንብ ኤች አይ ጂ ኤች። እስኪ ምን ብለን ነው የምንመጣው? ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን እስካሁን ሰብስክራይብ አላደረጋችሁም? ሰብስክራይብ አድርጉ።